የሆነ እንጂ በላችሁ ነው። ሰላም ሰላም፣ ጤና ይስጥልኝ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሀባይብ እንዴት አመሻችሁ? ሰላም ነው? ጤና ህይወት እንዴት ናችሁ? ታጉት ነሽ ነይ እስቲ ከፍ በይ። ሰላም ናችሁ? እንዴት ውላችኋል? ሁሉ ሰላም? እሺ አርሴማ ሰላም ሰላም። እሺ እስቲ በል ቲጂ፣ ቆይ እስቲ መልእክትሽን አሁን ነው ያየሁት። እስካሁን ወደ አንቺ አልገባሁም ነበር። አሁን በኋላ ላይ ከዚህ ሶታ አበለው። እሺ ታጉ ወይ እንዴት ዋልሽ? አለ እግዚአብሔር ይመስገን። እንዴት ዋልክ? እስቲ እንግዲህ ታጉን እናያት እያሉ ነው። ክፈችው። እና ቤተሰብ ዛሬ ያወቁም ነገር ነው የመጣ ነው። ያው ታጉን የመሰለች ልጅ ይዘን መተናል። እንግዲህ ከታጉ ህይወት ተሞክሮ ያው አንደኛ እሷም ከኛ የምታገኘው የሆነ ሀሳብ ሊኖራት ይችላል። ከኛ ሀሳብ ባይኖራት ቀንሹ ድምፁን ታጉ። ከኛ ሀሳብ ባታገኝም ከሷ ግን እኛ ቢያንስ ከመሀላችን አንድ ሰው የሆነ ትምህርት ወይ ደግሞ መፍትሄ የሚያገኝበት መንገድ ይኖራል ማለት ነው። እና እንግዲህ ምንድነው የገጠማት፣ እንዴት እንደሆነው፣ ማንነሽ፣ ምንድነሽ፣ ከየት ነሽ፣ ወዴት ነሽ፣ እንዴት ነሽ የሚለውን እንግዲህ አንድ በአንድ እንጠይቃታለን ማለት ነው። መጠየቅ የምትፈልጉ መምጣት የምትፈልጉ ሊንክ ልክላችኋለሁ፣ ትመጣላችሁ። መውጣት የማትችሉና በድምፅ መናገር የምትፈልጉ ያው የኢሞ፣ የቴሌግራም፣ የዋትሳፕ ቁጥር ጽፌላችኋለሁ። በፈለጋችሁ ደውላችሁ በድምፅ መጠየቅ ትችላላችሁ። እሷን መሰቀል የምትፈልጉ መታችሁ መሰቀል ትችላላችሁ። ካልሆነ በኮሜንት ትጠይቋታላችሁ ማለት ነው። ታጉ እሺ፣ ታጉ እንዴት ነሽ? አለ እግዚአብሔር ይመስገን። እና እስኪ እንዴት ነው? ምን ይመስላል ህይወት? እንዴት ነው? ምንድን ነው ያጋጠመሽ? እስኪ ንገሪኝ። የጓደኛ ነገር እንዴት ነው? ጓደኛ እያልሽ ነው በጣም እና ምንድን ነው የገጠመሽ? እስኪ ከመጀመሪያ ጀምሮ ታሪክ ህይወትሽን አጫውችን እና እኛም ሀሳብ እንሰጥሻለን ማለት ነው። መናገር የምትፈልጉ ልጆች መምጣት ትችላላችሁ። ከመጀመሪያ ልጀምርላቸው ይቻላል። እኔ ያው ዛሬ የሚያወራላችሁ ነገር የፍቅር ህይወት ታሪክ ነው እና ጓደኛን ብላችሁ እያመናችሁ ሰው ደግሞ ቴናት ምናምን ብላችሁ እያመናችሁ ሰው ደግሞ አንድ ላይ ሆኖ ሲሄዱ ትንሽ ይደብራል። ዛሬ እሱን ነው የሚያጫውታችሁ። እንግዲህ እኔና እሱ አገር ቤት ህፃን ያኔ ትናንሽ ልጅ ሆነን ነው የምንተዋወቀው። አገር ቤት እሱም አያቱ ጋር ነው የሚኖረው። እኔም አብሮ አደግሽ ነው ማለት ነው? አብራችሁን ያደጋችሁት? አብረን ነው ያደግነው። ያው እሱ ሌላ ሰፈር ነው፣ ግን እኔም ያን ወንዝ አለ በመሀል ወንዝ ነው። የገጠር ህይወት የታወቀ ነው። እሺ። ከዛ እሱም አያቱ ጋር ነው፣ እኔም አያቱ ጋር ነው የምኖረው። ከዛ ብዙ ጊዜ ከቤት መውጣት አልችልም ነበረ በአያቴን ስለሚያማት ማለት ነው። ከዛ ያው አያለሁ ሁሉ ጊዜ በኛ ደጅ ሲያልፍ ምናምን ሰላም እንባባላለን። ከዛ በመሀል አክስቴ ከተባለ ምግብ ቤት ከፈተች። ከዛ እኔ በዛ ሰዓት ደግሞ አዲስ አበባ ላይ ነው ምናምን ሲል አይ አዲስ አበባ ከምትሄጂ ከኛ ጋር ስለ ምናምን አለችኝ። እሺ ብዬ ያው ሹርሞ ከተማ የምትባል ሀገር ላይ እዛ ከተማ ላይ ምግብ ቤት ከፍታ ነበረ። እሱ ከሷ ጋር መስራት ጀመርኩ። እሱ ደግሞ እንትን ነው ምንድነው ጋሪ ነው የሚሰራው፣ የእንጨት ጋሪ ሀያ ጋሪ ይሰራል፣ ግን እንጨት ያቀርባልና ከዛ ለአክስቴ ምግብ ቤት እሱ እንጨት ያቀርብ ነበረ። ከዛ ደግሞ በጣም የበለጠ ተዋወቅ። ያው ልጅነታችንም አንድ ላይ አደግን ማለት እንችላለን። ከዛ እያለን አደገን። እኔ ደግሞ ከዛ ወጥቼ ራሴን ከቻልኩ በኋላ አይ አሁንስ ራሴን ችዬ ሌላ ስራ መስራት አለብኝ ምናምን ብዬ ወደ ሆሳና ከተማ ዋቸሞ ዩኒቨርሲቲ ትምህርቴን ያቋርጫለሁ። ዋቸሞ ዩኒቨርሲቲ እዛ ውስጥ ደግሞ ቤተሰብ ኃላፊነቶች ስላሉ እነሱ እዛ እንዲገባ አደረጉኝ፣ ማስተንግዶ ማለት ነው። እዛ ሊሰራ ሄድኩኝ። ከሱ ጋር ደግሞ በዛ መሀል ያው ብዙም አንቀራረብም ነበር። ከዛ እሱ ደግሞ ከሰው ቁጥሬን አፈላልጎ ደወለልኝ። አወራን፣ ተገናኘን። ከዛ በበለጠ ደግሞ ሁሌ ማውራት ጀመረን ማለት ነው፣ እኔና እሱ በስልክ። ከዛ ደግሞ በመሀል እኔና እሱ ላይ መሀል ላይ ግንኙነት እንዳለ አክስቴ ስላወቀች ስልኬን ቀመችብኝ፣ ከሱ ጋር እንዳላወራ ማለት ነው። ስልኬ ተቀማልኝ። እስከ ከተማ ድረስ መጥቶ ስልኬን ገዝቶልኝ ምናምን በራሱ ብር ስልክ ገዝቶ ምናምን ሰጥቶ ሄደ። ትንሽ ድምፅ ጨምር እያልሽ ነው። ትንሽ ጮክ በይላችሁ ወይ ተጋርጁ ማይክሽ። እሺ። ከዛ ያው ስልክ ገዝቶልኝ ሰጠ ራሱ በራሱ እንትን ብርና
እኔም እሺ ብዬ ተቀበልኩት። ተደብቄ በዛ ስልክ እያወራን ነበረ ከሱ ጋር የምንኖረው። ከዛ ፍቅር ጥያቄ አቀረበኝ። እሺ ብዬ ተቀበልኩት። ኖረን አብረን ለ3 አመት ምናምን በፍቅር ህይወት እየኖረን እያለን እኔ ደግሞ በ2009 አልቆ 2010 ዓመተ ምህረት እየገባ ወደ ቤሩት ለመሄድ ፓስፖርት አወጣው። ፓስፖርት አውጥቼ መጣልኝ። ያ 1 አመት ምናምን ፈጀኝ ፓስፖርት ሰጥቼ ማለት ነው ቪዛ እስከሚመጣልኝ ድረስ። በዛ መሀል ያው እናወራለን ስለ ፍቅር ምናምን። በጣም ነበር የምንወደው፣ እሱም በጣም ይወደኛል፣ እኔም እወደዋለሁ። በመሀል ግን ነበሩ ብዙ ጓደኞች የሚያውቁ፣ ያው ከቤተሰቤ በስተቀር ጓደኞች ያውቃሉ፣ እሱ ጓደኞች ያውቃል፣ የኔ የአክስቶች ልጆች ሁሉም ያውቃሉ። ከቤተሰብ ብቻ ነበር በዛ ሰዓት እየደበቅነው። ከዛ እንደዛ ሆነን እኔ ደግሞ ያው ቪዛ መጣልኝና ሄድኩኝ። ቤሩት ሲሄድ ስልክ እንትን አልሆነም። ምንድነው ስልክ የማይሰጣብኝ ቤት ነው፣ ስልክ አይፈቀድም ነበረ ቤሩት የሄድኩበት ቤት። እና 2 አመት ሙሉ አለ ስልክ ነበረ ተቀመጥኩት። ግን በየወሩ ለቤተሰብ ደውል ምናምን ተብዬ ይሰጥ ነበረ። በዛ ሰዓት ስደውል ግን የሱ ስልክ አይሰራም። ምክንያቱም እኔ በወጣሁበት በ3ኛ ወር እሱም ወደ ሳውዝ አፍሪካ መንገድ ገብቷል። ስልኩ አይሰራም። ስልኩን የምትጠቀመው ግን እህቱ ናት። አንድ ቀን አነሳች። እሱን ስጠይቃት እንደሌለ ነገረችኝ። የት እንደሆነ እንዲህ ነው ብላ አልነገረችኝም ርዕሱን። በቃ ተውኩት። ከዛ ያው ርዕሱን እኔ አጠር አድርጌላችሁ ነው የምናገረው፣ ምክንያቱም በጣም እንትን ስለሆነ ዋናውን ልንገርላችሁ ብዬ ነው። ችግር የለም ጊዜ ስላለ ቀስ ብለሽ አውሪ እንደተመቸሽ። ከዛ በቃ እህቱን ደወልኩላት። ደጋግሜ ሲደውልላት ታነሳለች፣ ግን እንደዚህ ግልጽ ነው አድርጋ አትናገርም። እኔም ደግሞ በቃ ምን ፈልገሽ ነው ምናምን ብላ በቃ የፖሊስ ጥያቄ ነበረ የምትጠይቀኝ። በዛ ሰዓት ደግሞ እኔ ማውራት አልፈለኩም፣ እፈራ ነበረና እንደዚህ ነው ብዬ ግልጽ አድርጌላት አልተናገርኩም ለሷ። በዛ መሀል በቃ እሱን ማግኘት አልቻልኩም፣ ቤሩት ገብቼ ማለት ነው። ከዛ ቋንቋውን ስለመሄድ ከሰው ጋር ሲግባባ ምናምን ያው ቤሩት እየሰሩት ልጆች ያውቃሉ። ውጭ የሆነ እቃ ወይም የሆነ ነገር ሊገዛ ሲሄድ ብርና ስልክ ቁጥር ይዤ ያን እቃ ሲያመጣ በብር የሚያስተውልበት ቦታ አለ። እዛ እደውልላታለሁ ሁሌ ማለት ሲደውልላት የቱ ናት የምታነሳው፣ ወይም እንደዚህ ሄዷል ሳውዝ አፍሪካ ገብቷል ምናምን ብላ አትናገርም። የለም ሄዷል ይመጣል ነው የምትለው። ከዛ ጠየኳት በድጋሜ የት ሄዶ ነው ፈልጌ ነው ምናምን ስላት አይ የፈለግሽው ነገር ለኔ ካልነገርሽ ምናምን አለችኝ። አይሆንም ብዬ ቁጥሩን ጠየኩት። ቁጥሩም የለም ማለችኝ። ምንም አላልኩም። እሱም ደግሞ ከሳውዝ አፍሪካ ወደ ወንድሜ ጋር እየደወለ ነበረ እንደዛው። ወንድሜም ደግሞ እሱን ሰድቦ ምናምን ነበረ ብሎክ የሚያደርገው። ቁጥር ቀያይሮ ሲደውልም ይቦልካል፣ ይሰድበዋል። በዛ ምክንያት አልተገናኘንም 2 አመት ሙሉ ማለት ነው ቤሩት ውስጥ። ከዛ 2 አመት ሙሉ አልተገናኘንም። 2 አመት ሙሉ ሳንገናኝ ቆየንና ያ 2ኛ አመት ጨርሼ 4ኛ አመት ሊፈርም ሲሆን ለሴትዮዋ አይ ስልክ ካልገዛሽ ማይሆን ከሆነ ምናምን ሲላት አይ አሁን አሜሪካ ሊሄድ ነው ልጄ ልትወልድ ነውና ከዛ መጥቼ እገዛልሻለሁ ምናምን አልኩት። እሺ ብዬ ጠበቅኩት። ከዛ የሆነ በፊት ያው ከአገር ቤት ይዤ የሄድኩትን ልብስ አልለብስም ነበረ ቤሩት ላይ እና አስታወስኩት። ያኔ እሱ የጓደኛን ቁጥር የኔ ቁጥር ባይሰራም የእሱ ይሰራል ብሎ ሰጥቶኛል። ግን ከዚህ በፊትም ሞክሬ መጨረሻ ቁጥር ላይ ስህተት ነበረበት። መጨረሻ 9 በሚልበት ላይ 4 ተብሎ ነበር የጻፈው። በዛ ስህተት ምክንያት እሱንም አይሰራም። ግን ልሞክር ብዬ አጋጣሚ ከሻንጣ እንትን ብዬ ማስታወሻን ይዤ ታች ወድጄ ሲደውል የጓደኛው ልጅ ስልኩ ሰራ። ከ2 አመት በኋላ ማለት ነው። በግምት ቁጥሩን አስተካክዬ ሲደውል ሰራልኝ፣ ጠራ። ዳንግጬ ጠየቅኩት ምናምን። ኧረ እሱ እኮ ሳውዝ አፍሪካ ገብቷል ምናምን አለኝ። እሺ ቁጥሩን ስጠኝ ምናምን ስለው አሁን የእሱን ቁጥር ትክክለኛ ቁጥር አላውቅም ያንቺን ቁጥር ስጪ ሲለኝ እኔ ስለሌለኝ የቤት ቁጥር ሰጠሁት። የቤት ቁጥር ሰጥቼ እሱም በዛ ቁጥር ሲሞክር አይሰራም። ስለማይሰራ በድጋሚ ሄጄ ለሱ ጓደኛ ደወልኩለትና ሲደውልለት ቁጥሩን ሲሰጠኝ ተቀብዬ ደወልኩለት ቀጥታ ማለት ነው። ሳውዝ አፍሪካ ቀጥታ ደውዬ ብዙ ሰዓት አወራን። እሱም ደነገጠ፣ እኔም ደነገጥኩ ምናምን። ግን አለ አይደል ምንም ሌላ ጓደኛ እንዳዘ ሰው አይደለም። ያኔ እያወራኝ ነበረ። በቃ በፊት ልክ እንደሚያውቀው አገር ቤት እንደሚያውቀው ሰው ነው አወራኝ። ከዛ በቃ ቀስ በቀስ እያለን ስልክም አልተገዛልኝም። አይ ለኔ ስልክ ስለሌለኝ በመዳሜ ልጅቷ ዋትስአፕ ደውልልኝ ችግር የለም ወንድሜ ነው እላለሁ ታገናኘኛለች ምናምን ስለው እሺ አለኝ። ሰጠሁት። በዋትስአፕ ደውላ ፎቶውን ምናምን ላከልኝ። እኔም ላኩለት ፎቶ ምናምን። ከዛ በቃ የሆነ አለ አይደል በመሃል የሆነ ድምፁ ይቀየርበታል፣ ግልጽ አድርጎ ባያወራልኝም ማለት ነው።
ከዛ እሺ ብዬ ምንም በቃ ማጨናነቅም ምናምን አልፈለኩም። በሰውን ስልክ ስለሚያወራ ብዙም ከሱ ጋር እንትን ማለት አልፈለኩም። ከዛ በመሀል ያን ዋትስአፕ ቁጥሩን ቀይሮ ጠፋ። በድጋሚ ደግሞ በሌላ ዋትስአፕ መጣና በቃ ልጅቷ ደግሞ ያኔ የመዳሜ ልጅ ሌላ ቦታ ልትሄድ ነበር ለስራ። ከዛ ያን ቁጥር ደግሞ ለአክስቴ ልጅ ሰጠዋት። አንቺ ከሱ ጋር ተገናኙ፣ ምክንያቱም እሷ ስራ ሌላ ሀገር ልትሄድ ስለሆነ አልገናኝም፣ አንቺ ደግሞ በቀጥታ እየደወልሽ ትነግሪኛለሽ ምናምን ብዬ ሰጠዋት። ከሷም ጋር መገናኘት ጀመሩ በዋትስአፕ። በመሀል ደግሞ የእሷም ስልክ እንትን አደረገ፣ ቀየረ ያን ስልክ ማለት ነው። ቀይሮ የበፊቱ ደግሞ በፊት የቀየረውን ስልክ ዋትስአፕ መልሶ ከፍቶታል። ከፍቶ የሆነች ጓደኛዋን ፎቶ አንጥቶ ፖስቶላታል። እንትን ዋትስአፕ ላይ ፕሮፋይል አደረገና ማታ አክስቴ ልጅ ደንግጣ የበፊቱ ዋትስአፕ እኮ እየሰራ ነው ስታለ ቀይሯል፣ አዲስ የሰጠሁት ነው ምናምን ስል ፎቶ ላከችልኝ። ምንም አላልኩም። በመዳሜ ስልክ ነበረ ፎቶ ላከችልኝ። እሺ ብዬ ለሴትዮዋ አለበለዚያ ስልክ ግዢ አለበለዚያ አገር ቤት ሸኝ ምናምን አልኳት። ያው 3 አመት ሊሆነኝ ነው። እሺ ብላ ስልክ ገዛችልኝ። ስልክ ስትገዛ ራሴ ሴቭ አድርጌ ቁጥሩ ምናምን ሴቭ ሰዳል ኢሞ ላይም ወጣልኝ ያ ቁጥር። ግን በድጋሚ እዛ ዋትስአፕ ላይ የተላከልኝ ፎቶ ኢሞ ላይ ፕሮፋይል አድርጓል። ምንም አላልኩትም፣ ምንም ጥያቄም አልጠየኩትም፣ ማናትም ምንድናትም አላልኩም። ይሄንን ፎቶ ስክሪንሾት አድርጌ ሲያደርግ ላይክ አደረገልኝ። ላይክ ሲያደርግ በቃ ምንም አላልኩም፣ ምንም አልጠየኩትም። ለምንድን ነው ምናምን ብዬ አልጠየኩትም። እግዚአብሔር ምስክሬ ነው፣ ምንም አልጠየኩትም። ከዛ በቃ ደንግጬ ተውኩት እኔ ማለት ነው። ደንግጬ ተው ይቅርታ እየደወለ ምን ችግር የለውም ወሬው ከዛ በቃ ደንግጬ እዛውን ቀረሁት። ምንም አላልኩትም። ብሎክ አደረኩትና ወጣሁት። ምንም አላልኩትም። ማናት እቺ ልጅ ምንድናት ምናምን ብዬ አልጠየቅኩትም። ብሎክ አደረኩት ወዲያውኑ ማለት ነው። በድንጋጤ ብሎክ አደረኩትና ምንም አላልኩም። በቃ 1 አመት ሙሉ ዘጋሁት በዛው ማለት ነው። ዘግቼ እሱም ምንድነው ምናምን ብሎ አልጠየቀኝም፣ አልመጣም፣ እንትን አላለኝም። እኔም ዝም አልኩት። ከዛ የአክስቴ ልጅ እኔን በቃ ታጽናናኝ ነበረ። በጣም ስለምወደው ምናምን በጣም ነበር የምታጽናናኝ። ምንድነው ችግሩ ምንድነው? ኧረ ምንም ችግር የለም፣ ምንም አልጠየኩትም። እሱም ምንም አልነገረኝም። ፎቶዋን አምጥቶ ላጠፋ ጠየኩት፣ መልስ አልመለሰልኝም። የሁለቱንም ነው አቀነባብሮ እውነተኛ ፍቅር መቼም ቢሆን ፍጻሜ የለውም የሚል ርዕስ ጽፎበት ነው የፈሱተው። ከዛ ደንግጫለሁ። ያን ጽሁፍም አይቼ ያን ፎቶንም አይቼ ስለደነገጥኩት በቃ ፍቅረኛሞች እንደሆኑ ገባኝና ልጅቷን አላውቃትም። እሷ ሌላ ናት። ከዛ በቃ ደነገጥኩት። በራሴ ደንግጬ ምንም አላልኩም። ብሎክ አድርጌ ወጣሁት። 1 አመት ሙሉ በቃ ብሎክ አድርጌ ቀረሁትና ያው 4ኛ አመቴን ጨርሼ አይ አገር ቤት ልሄድ ነው ምናምን አልኳት ለሴትዮዋ። እሺ እመጣለሁ ብዬ በቃ ምክንያቱም መስራት አልቻልኩም እውነት ለመናገር ማለት ይጨንቀኛል። በቃ ሁሌ ያለቅሳል። ሁሌ ስለሚያለቅስ ያዞረኝ ነበር።